እንደ እሳት የተከፋፈሉ ልሳኖች በእነሱ ላይ ተቀመጡባቸው። ሁሉም በመንፈስ ቅዱስ ተሞሉ። ክብር ምስጋና ለአምላካችን ይሁን። ለካ መንፈስ ቅዱስ በአረጋውያንም ላይ ሊደር ቢል ይችላል፣ በወጣቶች ላይ ሊደር ቢል ይችላል፣ በሕፃናት ላይ ሊደር ቢል ይችላል። እግዚአብሔር በሁሉም ስራ ያሰራልና እኛስ አልሰከርንም አለና ተነስቶ ስብከቱን አሽጎደጎደዋ ጀመረዋ ስራውን። ያን ጊዜ ህዝቡ በሙሉ በቅዱስ ጴጥሮስ ንግግር አመኑ። በደንብ አርጋችሁ ኢየሱስ ክርስቶስ እንዴት አይናፍቅ ምእመናን! ሁለት ዓሣ አበርክቶ የሚያበላ መምህርና ፈጣሪ እንዴት አይናፍቅ! 5 እንጀራ አበርክቶ 5 ገበያ ህዝብ የሚመግብ አምላክና መምህር እንዴት አይናፍቅ! አንድ ቀን ሻይ የጋበዘ ሰው፣ አንድ ቀን ጨዋታው ደስ ያለን ሰው እንኳን ምን ያህል ይናፍቃል! 3 ዓመት ሙሉ ያለ ቤት ሆኗቸው፣ ያለ ልብስ ሆኗቸው፣ ያለ እንጀራ ሆኗቸው፣ ሁሉ ነገር ሆኖ ያኖራቸው አምላክና መምህር እለያችኋለሁ ሲላቸው ከዚህ የበለጠ ምን የሚያስጨንቅ ነገር አለ? እና ዮሐንስ እየናፈቀው ይጨምቀው ነበር ይላል አውግስጢኖስ የተባለው ሊቅ። ብዙ ናቸው፣ ልባቸው አንድ ነው። ብዙ ናቸው፣ ሐሳባቸው አንድ ነው። ብዙ ናቸው፣ ምኞታቸው አንድ ነው። ብዙ ናቸው፣ ናፍቆታቸው አንድ እግዚአብሔር መንፈስ ቅዱስን ነው። ሌላ የሚናፍቁት ነገር የለም። የሚያስችል የሚቻል የሚችል ነፋስ ይችላል። ሁሉን ቻይ ነፋስ ያስችላል። ሐዋርያት እንዲችሉ ማድረግ የሚችል ነፋስ ይቻላል። በሐዋርያት ልብ የሚቻል ነፋስ ቤቱን ሞላው። እንዲህ አይነቱ ነፋስ ቤታችንን ይሙላልን። በሁሉም በሉ እስኪ ሁላችሁ መንፈስ ቅዱስ ሞላባቸው። ድገሙት እንደገና። በሁሉም መንፈስ ቅዱስ ሞላባቸው። ምን ሞላባቸው? በስንቶቹ የትምህርታችን መነሻ ነው። የብፁዕ አባታችን ጸሎት እየረዳኝ፣ የሊቃውንቱም ጸሎት እያገዘኝ፣ የእናንተም ጸሎት እየረዳኝ እኔ ቆሜ እናንተ ተቀምጣችሁ፣ በእርግጥ እናንተም ቆማችኋል። የእግዚአብሔርን ቃል እንማራለን። ዛሬ ዕለተ መንፈስ ቅዱስ ነው። ራሱ ባለቤቱ ምስጢሩን ገልጦ እንዲያስተምረን የአምላካችን በጎ ፈቃዱ ይሁንልን። እንግዲህ ወደ ተነሳንበት ርዕስ ከመሄዳችን በፊት መንፈስ ቅዱስ ማን ነው የሚለውን በጥቂቱ መዳሰስ ያስፈልጋል። ብዙዎቻችን እንደምናውቀው አንዳንዴ መንፈስ ቅዱስ ሲባል ሌላ የሚመስለን ሰዎች እንኖራለን። መንፈስ ቅዱስ ማን ነው ለሚለው በአጭር ቋንቋ ለመግለጥ መንፈስ ቅዱስ ከሦስቱ አካል አንዱ አካል ወይም መንፈስ ቅዱስ እግዚአብሔር ነው። ማን ነው አልኳችሁ? መንፈስ ቅዱስ ማን ነው? መንፈስ ቅዱስ ማን ነው ስትባሉ እግዚአብሔር ነው መልሱ። ሰማይን የፈጠረ የሚታየውን ውሃ ጠፈር ብሎ ከውቅያኖስ ከዚህች ዓለም ወደ ላይ ሰቅሎ የምናየውን ቀና ብለን የምናየውን ጠፈር ውሃውን አርግቶ ጠፈር የፈጠረ ከዚህ በላይ 7ቱን ሰማያት የሰራ የቆምንባትን መሬት በውሃ ላይ ያጸና አምላክ ነው መንፈስ ቅዱስ። ከአብ ከወልድ ጋራ አንድ አምላክ ተብሎ የሚጠራ መንፈስ ቅዱስ የአብና የወልድ ሕይወት ነው። አብ የወልድና የመንፈስ ቅዱስ ልብ እንደሆነ ሁሉ ወልድም የአብና የመንፈስ ቅዱስ ቃል እንደሆነ ሁሉ መንፈስ ቅዱስም የአብና የወልድ ሕይወት ወይም እስትንፋስ ነው። አስተውሉ። እኔና እናንተ እኔ ለምሳሌ አንድ ሰው እባላለሁ፣ ግን 3 ነገር ከኔ ታገኛላችሁ። የሰው ልጅ የምስጢረ ሥላሴ ማስተማሪያ ነው የሚባል ለዚህ ነው። እንዲሁም ሊቃውንት መተርጉማን ሰውን በአርአያችንና በምሳሌያችን እንፍጠር የሚለውን ኦሪት ዘፍጥረትን ሲተረጉሙ ምን ይላሉ?
እኛ የምንታወቅበት ማለት ነው። አያችሁ፣ ሰው ሥላሴ የሚታወቅበት ነው። እግዚአብሔር አንድነቱ ሶስትነቱ የሚታወቅበት መታወቂያ ወይም እኔና እናንተ ፊታችንን በመስታወት አይተን ምን እንደምንመስል እንደምናውቅ ሁሉ እግዚአብሔር ደግሞ ሰዎች ሌሎቹ ፍጡራን እግዚአብሔር ማንን እንደሚመስል ሊያውቁበት ሰውን ፈጥሮታል። አሁን እኔ አንድ ሰው ነኝ ወይም እናንተ እያንዳንዳችሁ አንዳንድ ሰዎች ነን። ግን ሶስት ነገር አለን። ልብ አለን፣ ቃል አለን፣ እስትንፋስ አለን። ስንት ነገር አለን ምእመናን? ስንት ነገር አለን? ምስጢረ ሥላሴን ከምንም በላይ በጣም መማር የሚያስፈልግ ለዚህ ነው ምእመናን። ስለዚህ ስንት ሰው እባላለሁ እኔ ማለት ነው? ስንት ነገር አለኝ? ምን አለኝ? አንደኛ ልብ፣ ሁለተኛ ቃል፣ ሶስተኛ እነዚህ ስንት ናቸው? እኔ ግን ስንት ነኝ? ስንት ሰው እባላለሁ? ስንት ነገር አለኝ? በጣም ጥሩ። አሁን አብ ማለት ማን ነው? ልብ አይደለም? አብ ማለት ማን ነው? ልብ። አሁን አብ ልብ ነው። የማን ልብ ነው? የወልድና የመንፈስ ቅዱስ በሉ። ትንሽ ከበድ እንዳላረገው የማን ልብ ነው? እሺ ወልድ ደግሞ ምንድን ነው? ቃል። የማን ቃል ነው? የአብና ጎበዞች ኦርቶዶክሳውያን ሃይማኖት የሚጸና እንዲህ ሲመሰከርለት ነው። ቃል የማን ወልድ ምንድን ነው አላችሁኝ? የማን ቃል ነው? የአብና የመንፈስ ቅዱስ ጎበዞች። መንፈስ ቅዱስ ደግሞ ምንድን ነው? የማን ስንት አምላክ ይባላል? ስንት ስም አለ? ልብ ብለናል፣ አብ አለ ማለት ነው። ቃል ብለናል፣ ወልድ አለ ማለት ነው። እስትንፋስ አለ፣ ማን አለ ማለት ነው። ስንት አምላክ እንላለን? መንፈስ ቅዱስ ማን ነው? ንገሩኝ። መንፈስ ቅዱስ ማን ነው? እግዚአብሔር አይደለም? ይሄን ኦርቶዶክሳዊ ትምህርቷ። ስለዚህ ይህንን ያህል ካልነ መንፈስ ቅዱስ ከምንም በላይ አብ ወልድ ያለ መንፈስ ቅዱስ፣ አብ ያለ ወልድ ያለ መንፈስ ቅዱስ፣ ወልድም ያለ አብ ያለ መንፈስ ቅዱስ ስራ የለም። ልብ በሉ፣ ስራ የለም ማለት ነው። በግብር በስራ ለምሳሌ የተለያየ ስራ አላቸው እንላለን አይደል? የተለያየ ስራ አላቸው ሲባል የአብ የራሱ ግብር አለው። በሰንበት ትምህርት ቤት እንደተማራችሁት መውለድ ማስረጽ እንላለን። አሁን አብ እድሜ ልኩን ዝንተ ዓለም እስከ የሌለው ፍጻሜ የሌለው ሁልጊዜ አብ ሲባል ይኖራል። ተመልከቱ። ወልድ ደግሞ ለዘለ ዓለም ወልድ ሲባል ይኖራል። መንፈስ ቅዱስም ለዘለ ዓለም ማን ሲባል ይኖራል? ማን ይባላል? አሁን መንፈስ ቅዱስ አብ መንፈስ ቅዱስ ይባላል አይባልም? አይባልም። አያችሁ። ወልድስ አብ ይባላል አይባልም? አይባልም። ግን ስንት ናቸው? በአምላክነት ስንት አምላክ እንላለን? አንድ አምላክ እንላለን። ያ ማለት አብ ወልድ መንፈስ ቅዱስ ይሰለሱ በአካላት ወይተዋሃዱ በመለኮት። በአካላት ሶስት እንላቸዋለን። መንፈስ ቅዱስ ከሶስቱ አካል አንዱ አካል ነው። እንደ አብ እንደ ወልድ ፍጹም ገጽ፣ ፍጹም መልክ፣ ፍጹም ግብር አለው። የማይለወጥ የማይነዋወጥ ዘላለማዊ ስም አለው። እሱም ማን ነው? እግዚአብሔር መንፈስ ቅዱስ ነው ብለን እንናገራለን። ቤተ ክርስቲያን እንዲያርጋ መንፈስ ቅዱስን ትገልጠዋለች። ለዚህ ነው መንፈስ ቅዱስ እንግዲህ ሰው ሆነ አይባልም። አብ ሰው ሆነ አይባልም። ሰው ሆነ ምንል ማንን ነው? ወልድን። በማን ፈቃድ? በሉ ንገሩኝ። መንፈስ ቅዱስ ማን ነው የሚለውም ማየት አለብን ብዬ ነው። በማን ፈቃድ? በእግዚአብሔር ፈቃድ። እንደ መንፈስ ቅዱስ ራሱ ምንድነው ብለናል? አብ ምንድነው ብለናል? ወልድ ምንድነው ብለናል? ስንት እግዚአብሔር፣ ስንት ስም? ሶስት መስክሩ። ሃይማኖት ይመሰከራል። ስንት ስም? ሶስት ስም። አያችሁ። ስንት አምላክ? አንድ አምላክ። ስንት አካል? ስንት አካል? ጎበዞች የተዋህዶ ልጆች ሶስት አካል። አሁን ወልድ ስጋ ለበሰ አይደለ? በማን ፈቃድ? በማን ፈቃድ? በአብ አይደለም። በሉ መስክሩ። አሁን አምጧት። በማን ፈቃድ? እንዴ በራሱ ፈቃድ። አብ ምንድነው? አምላክ ብላችሁኛል። ወልድ ምንድነው? አምላክ። መንፈስ ቅዱስ አምላክ አይደል? ስለዚህ ሰው የሆነ ማን ነው? ወልድ። በማን ፈቃድ? ሰውን ማዳን። ለምሳሌ አብ ሰውን ይወዳል።
ወልድ ሰውን ይወዳል፣ መንፈስ ቅዱስ ሰውን ይወዳል። ሰው እንዲድንለት ሶስቱም ይፈልጋሉ ወይም ፈቃዳቸው ነው። ስለዚህ ወልድ ሰው የሆነ በማን ፈቃድ ነው? በሶስቱም ነው እንጂ በሶስቱም። ሊቁ ቅዱስ ኤፍሬምም እንደዚያ ነው። እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጻ ወአዳነነ። በአባቱ ፈቃድ፣ በእርሱ ፈቃድ፣ በባህሪ ሕይወቱ በመንፈስ ቅዱስ ፈቃድ ፍጹም ምን ሆነ አለ? ሰው ሆነና እኛን ምን አለን? አዳነን። ያዳነን አምላካችን ክብር ምስጋና ይግባው። ስለዚህ ወልድ ሰው ሆኖ በዚህ ዓለም ሲመላለስ ልብ በሉ፣ መንፈስ ቅዱስ ምስጢር ለነቢያት ትንቢት ወልድ እንደሚወለድ ገላጭ ሆኖ ምስጢር ገላጭ ሆኖ ለነ ኢሳይያስ፣ ለነ ሙሴ፣ ለነ ዳዊት፣ ለሌሎቹም ለነ ሕዝቅኤል እነዚያ ታላላቅ አይናማ ነቢያት ትንቢት እንዲናገሩ ምስጢር እንዲያደላድሉ ሲያደርጋቸው የኖረ አምላካችን መንፈስ ቅዱስ ነው ማለት ነው። መንፈስ ቅዱስ እንግዲህ መንፈስ ቅዱስ ትንቢት ሲያናግር ኖረ። ከዛስ ወልድ ለኩነተ ሥጋ መጣ፣ ሰው ሆነ። የኔና የእናንተ ጌታ መድኃኔዓለም ኢየሱስ ክርስቶስ መንፈስ ቅዱስ የገለጠላቸውን መንፈስ ቅዱስን አፍ አድርገው ነቢያት የተናገሩት ትንቢት ተፈጽሞ አምላካችን እግዚአብሔር ወልድ በተለየ አካሉ ሰው ሆኖ በዚህ ዓለም 33 ዓመት ከ3 ወር ተመላለሰ እንደምታውቁት። ከዛ በኋላስ ሞትን ድል አድርጎ ከተነሳ በኋላ 40ውን ቀን ሙሉ በሕይወተ ሥጋ ደቀ መዛሙርቱ የተማሩትን ትምህርት የክለሳ ትምህርት ሲያስተምራቸው ሰነበተ። 40ውን ቀን ሙሉ የክለሳ ትምህርት ሐዋርያት ክርስቶስ ሙቶ ከተነሳ በኋላ 2 አይነት ትምህርት ነው የተማሩ። እንደምን አደራችሁ? እየሰማችሁ ነው? ስንት አይነት ትምህርት ተማሩ? 2 አይነት። አንደኛው የተማሩ ምንድነው ካላችሁ ክለሳ የሚባለውን ትምህርት ዛሬ በየትምህርት ቤቱ ክለሳ እንወስዳለን። ልክ እንደዚያ በሕይወተ ሥጋ ሙቶ ከመነሳቱ በፊት 3 ዓመት ያስተማራቸውን ትምህርት እየከለሰ በልባቸው እያሰረጸ እያስታወሰ ሲያስተምራቸው ነበር እየተገለጠ። አንዱ ትምህርት እሱ ነው። ሁለተኛው ሥርዓተ ቤተ ክርስቲያንን ነው ሲያስተምራቸው የነበረ። ለምን? ያወቅነው ዕውቀት ሥርዓተ ቤተ ክርስቲያንን ሥርዓት ከሌለው መቼም ዛሬ በቤተ ክርስቲያናችን አንድ ተማሪ ተነስቶ መጀመሪያ ፍትሐ ነገሥት አይማርም። የሚማረው ወይ ሐዲሳት ይማራል ወይ ብሉያት ይማራል። ከዛ በኋላ ሐዲሳቱን ብሉያቱን ሊቃውንቱ ሌሎቹን መጻሕፍት በሚገባ ሥርዓታቸው ምን እንደሚሆን የሚያውቅ በፍትሐ ነገሥት ነው። የሥርዓት ትምህርት በኋላ ነው የሚሰጥ በቤተ ክርስቲያናችን እና የሥርዓቱን ትምህርት የቤተ ክርስቲያኒቱን ሥርዓት ምን መምሰል እንዳለበት፣ እንዴት እንደምትተዳደር፣ ምዕመናን እንዴት እንደሚጠበቁ እነ ቅዱስ ጴጥሮስን ሁሉ አደራ በጎችን ጠብቅ፣ ጠቦቶችን ጠብቅ፣ ግልገሎችን ጠብቅ እያለ የጥበቃ ስነ ሥርዓት ምን መምሰል እንዳለበት፣ በአንድ ላይ በአንድነት መኖር እንዳለባቸው፣ ምዕመናን ሳይከፋፈሉ መኖር እንዳለባቸው ሥርዓቱን እያስተማረ 40 ቀን ቆየ። መንፈስ ቅዱስ ያናገረው ትንቢት ወልድ ይወርዳል ይወለዳል የሚል ነበር። ወልድ ተወለደ፣ ወረደ፣ ተወለደ፣ ሰው ሆነ፣ ወንጌልን አስተማረ፣ ሞተ፣ ተነሳ በኃይሉ። ከዛ በኋላ 40 ቀን ሙሉ ይህን ሲያስተምር ከኖረ በኋላ ቀድሞ ክርስቶስ ምን ብሏቸዋል? ሐዋርያትን እንግዲህ ሁሉም መንፈስ ቅዱስም ሞላባቸው ርዕሳችን ነው። በዮሐንስ ወንጌል ምዕራፍ 16 ቁጥር 8 ጀምራችሁ ስታነቡ ሐዋርያትን እንዲህ ብሏቸው ነበር። እንግዲህ መሄጃዬ ደርሷል የሚል ተስፋ የሚያስቆርጥ ግን ደግሞ ደስ የሚያሰኝ ቃል። አንዳንድ ቃላት አሉ 2 ነገሮች ያሏቸው፣ ሐዘንም ደስታም የተፈራረቁባቸው። እኔ እሄዳለሁ፣ እኔ ካልሄድሁ ምን ዋጋ አለው? እነ ቅዱስ ጴጥሮስ ለምን ትሄዳለህ አይነት ስሜት ነበራቸው። እነ እንድርያስ በተለይ ዮሐንስ ፍቁረ እግዚእ ቀረብ ብሎ እሄዳለሁ የሚለውን ቃል አውግስጢኖስ የተባለ ሊቅ ዮሐንስ ጌታ እሄዳለሁ፣ እሞታለሁ፣ አርጋለሁ ሲል ዮሐንስ አይወድም ነበር ይላል። ለምን ቢሉ ከፍቅሩ ጽናት የተነሳ እየናፈቀው ይሉት ነበር። እየናፈቀው ማን እየናፈቀው? በማርያም ኢየሱስ ክርስቶስ እንዴት አይናፍቅ? ምዕመናን 2 ዓሣ በርክቶ የሚያበላ መምህርና ፈጣሪ እንዴት አይናፍቅ?
5 እንጀራ አበርክቶ 5 ገበያ ሕዝብ የሚመግብ አምላክና መምህር እንዴት አይናፍቅ? አንድ ቀን ሻይ የጋበዘ ሰው፣ አንድ ቀን ጨዋታው ደስ ያለን ሰው እንኳን ምን ያህል ይናፍቃል? 3 ዓመት ሙሉ ያለ ቤት ሆኗቸው፣ ያለ ልብስ ሆኗቸው፣ ያለ እንጀራ ሆኗቸው፣ ሁሉ ነገር ሆኖ ያኖራቸው አምላክና መምህር እለያችኋለሁ ሲላቸው ከዚህ የበለጠ ምንም ያስጨንቅ ነገር አለ? እና ዮሐንስ እየናፈቀው ይጨንቀው ነበር ይላል አውግስጢኖስ የተባለው ሊቅ። እኔና እናንተ ማን ነው የሚናፍቀን? እውነት መድኃኔዓለም ይናፍቀናል? ቤተ ክርስቲያን ትናፍቀናለች? መንፈስ ቅዱስ ይናፍቀናል? መንግስተ ሰማያት ናት ትናፍቀን? የደሞዝ ጭማሪ ነው የሚናፍቀን ወይስ ምንድን ነው የሚናፍቀን? እያንዳንዳችን ዮሐንስ የሚናፍቀው ይሄ ነበረ። የኔና የናንተ ናፍቆት ምን እንደሆነ በእውነት መድኃኔዓለም ይሄንን እያስተማራቸው ከቆየ በኋላ በሕይወተ ሥጋ ሳለ ያስተማራቸውን በሉ እንግዲህ ጊዜው ደረሰ፣ እናንተ ትጥቅ የምትታጠቁበት ጊዜው ደረሰ። ታስታውሳላችሁ መድኃኔዓለም ኢየሱስ ክርስቶስ ብዙ ጊዜ በሕይወተ ሥጋ ሳለ ያስተማረው የሱን የአብን የመንፈስ ቅዱስን ነገር በሚገባ ገልጧል። ምስጢረ ሥላሴም በሱ ተገልጧል። ያ የሰማችሁት ያ ያያችሁት ዮሐንስ ያስተማራችሁ ከኔ በኋላ የሚመጣው ከኔ የበረታ ነው እያለ የነገራችሁ ያ መንፈስ ቅዱስ ያደረበት ዮሐንስ ያስተማራችሁ እውን ሆኖ እኔ ሰው ሆኜ ተገልጬ አስተምሬያችኋለሁ። አሁን የተማራችሁትን ትምህርት በተግባር ማዋል የምትችሉት ትጥቅ ስትታጠቁ ነው አለ። ምን ስታደርጉ ምእመናን? ትጥቁ ምንድነው? ከሰማይ የሚመጣ ፈጣሪ ከሦስቱ አካል አንዱ አካል እግዚአብሔር መንፈስ ቅዱስ ይመጣል። እሱን እልክላችኋለሁ፣ አብም እንዲልከው እነግርላችኋለሁ። ተመልከቱ፣ እኔ ልከዋለሁ ይላል፣ አብንም እነግረዋለሁ ይላል። ፈቃድ የጋራ መሆኑን ለማጠየቅ ለማሳየት ነው። ይሄንን እየነገራቸው የነበሩ ሐዋርያት አምላካችን መድኃኔዓለም ኢየሱስ ክርስቶስ ሙቶ ከተነሳ በኋላ ግን ይልቁንም ተጨንቀው በነበሩበት ሰዓት 40ውን ቀን አብሯቸው እያጽናና እያለማመደ ይልቁንም መቆያ ቦታቸውንም እየነገራቸው በሉቃስ ወንጌል ምዕራፍ 24 ቁጥር 46 ጀምራችሁ ስታነቡ ስትማሩትም እንደሰነበታችሁ በሉ እንግዲህ ጊዜው ደረሰ አለ መድኃኔዓለም ኢየሱስ ክርስቶስ። እኔም ወደ አባቴ እሄዳለሁ፣ አጽናኙን መንፈስ ምልክበት ጊዜ ደርሷል። ስለዚህ ያን ኃይል እስክትታጠቁ ያ መንፈስ በእናንተ ልብ እስኪሞላ ድረስ ኢየሩሳሌም ከተማን ሳትለቁ ሱባኤ ጠብቃችሁ በዓት አጽንታችሁ በኢየሩሳሌም ጠብቁ ብሎ መድኃኔዓለም ኢየሱስ ክርስቶስ በ40ኛው ቀን እንዳረገ የሰሞኑ ትዝታችን ነው። የወንጌል ትውስታችን ነው። የሁልጊዜ ሕይወታችን ነው። ይህንን ካለ በኋላ ሐዋርያት ይህንን ቃል ሰምተው ወደ ኢየሩሳሌም ሄደው ልብ በሉ። በጣም ከሚገርመኝ ቃል በኢየሩሳሌም ኃይልን ከላይ እስክትለብሱ በኢየሩሳሌም ቆዩ አላቸው ክርስቶስ። ለስንት ቀን ብለው አልጠየቁትም። እየሰማችሁ ነው? ለስንት ቀን ብለውታል? በዚህ ቀን ይመጣል ብሏል ክርስቶስ። መጽሐፍ ቅዱስን ስታነቡ ኃይልን እስክትለብሱ አለ እንጂ ለዚህን ያህል ቀን ብሎ አልተናገረም። አሁን እኛ ብንሆን እንግዲህ በቀጣይ ሳምንት እመጣለሁ ቢላችሁ አንድ ሰው ቀኗን እንፈልጋታለን። መቼ የሚል ጥያቄ አለው አይደል? መቼ ሐሙስ ነው ዓርብ ንገረን። አይ እስቲ እንደው ከተመቸ በቀጣይ ቢለን አይ ይሄማ አያስተማምንም እንላለን። ሐዋርያት ግን መድኃኔዓለም ኢየሱስ ክርስቶስ የማያደርገውን የማይናገር የተናገረውን የማያስቀር አምላክ መሆኑን ስለሚያውቁ እሱ ባወቀ በኢየሩሳሌም ከተማ 10 ቀን ጠበቁ። ስንት ቀን ጠበቁ? 10 ቀን። ይሄ ምን ያጠይቃል? ከዚህ ምን ማረው? አንደኛ ትእዛዝ ፈጻሚነትን ነው። ሁለተኛ በዓት አጽንቶ መኖር፣ መንፈስ ቅዱስን ለመቀበል በታዘዝንበት ሱባኤ በገባንበት ቦታ ጸንተን መኖር እንዳለብን የሚያጠይቅ ስርዓት ነው። አንዳንዶቻችን አሁን ሱባኤ እንይዛለን። ሱባኤ ስንይዝ አሁን እዚህ ገዳም ላይ ሱባኤ ሊይዝ የፈለገ ሰው በቃ ሱባኤ ከሆነ ሱባኤ ነው። እስቲ ከተማ ደርሼ ልምጣ እንኳን ሌላ ከሌላ ቤተ ክርስቲያንም እኮ አይሄድም። ችግር ስላለ አይደለም።
አጽንኦ በዓት አባቶቻችን ያለመዱን ሐዋርያት ያሳዩን ይሄ ነው። በኢየሩሳሌም ከተማ ቆዩ ተባሉ፣ የትም አልሄዱም። ይህ ቃል የተነገራቸው ቢታንያ ላይ ነው። ወደ ቢታንያ እንኳን አልሄዱም። ቢታንያ የዝማሬ መንደር ናት። ለመዘመር እንኳን አልሄዱም። ለምን? በኢየሩሳሌም ከተማ ቆዩን የተባሉ ምንን እስክትለብሱ? መንፈስ ቅዱስን ኃይል እስክትታጠቁ በዚያ ጽኑ ተባሉ። ከሐዋርያት የተማርነው በዓት አጽንቶ በታዘዝነው ቦታ ተረጋግቶ የሚሰጠንን ሀብት ምን እንደሆነ እስክንሰጥ ድረስ በትክክል ደጅ እየጠኑ መጠበቅ እንዳለብን ከሐዋርያት እንማራለን። ሐዋርያት ይህንን ቃል የመድኃኔዓለምን ቃል ጠብቀው በዚያች በኢየሩሳሌም ነበሩ ይላል። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምራችሁ ስታነቡ ሁሉም ተሰባስበው ያቺ ደጓ ሴት ጌታችን መድኃኔዓለም ኢየሱስ ክርስቶስ ሙቶ በተነሳ በ50ኛው ቀን በዓለ ጴንጠቆስጤ ተብሎ የሚጠራው እስራኤላውያን የእሸት በዓል በዓለ ሰዊት ብለው በሚያከብሩበት በኩራት አስራታቸውን በሚሰጡበት ይልቁንም ከግብፅ የወጡበትን ከግብፅ ባርነት የወጡበትን ዕለት በሚያስቡበት እኛም የአዲስ ኪዳን ኦርቶዶክሳውያን ከሲኦል የወጣንበትን ከሲኦል ቀንበር የተላቀቅንበትን ለማስታወስ ሐዋርያት መድኃኔዓለም ኢየሱስ ክርስቶስ እንደነገራቸው በማርቆስ እናት በማርያም ቤት ተሰባስበው በአንድ ልብ ሆነው ነበር ይላል። በስንት ልብ ምእመናን? በስንት ልብ? ዝናቡም ደስ ይላል አይደል? ካፊያው እስኪ አጨብጭቡ አንዴ በደንብ አድርጋችሁ። አዎ ፈዘዝ ያለ ሰው እንዳይኖር ነው። ያላጨበጨበ እጅ ግን አይቻለሁ። አሁን ዛሬ እኮ መንፈስ ቅዱስ የወረደበት ነው። በደንብ አጨብጭቡ፣ በደንብ አድርጋችሁ እሰይ ብላችሁ። እንዲያ እኮ ነው። አዎ አሁን ዝናቡም ራሱ አይመጣም ማለት ነው። በጨብጨባ የሚሄድ ዝናብ የለንም፣ በጨብጨባ የሚመጣ ዝናብም የለንም። እግዚአብሔር ባወቀ በፈቀደው ጊዜ ያዘንበዋል። እግዚአብሔር ባወቀ በፈቀደው ጊዜ ምን ይለዋል? ያበራዋል ማለት እና በአንድ ልብ ነበሩ። በደንብ ያዙልኝ ምእመናን። በስንት ልብ ነበሩ? በአንድ ልብ። ብዙ ናቸው፣ ልባቸው አንድ ነው። ብዙ ናቸው፣ ሐሳባቸው አንድ ነው። ብዙ ናቸው፣ ምኞታቸው አንድ ነው። ብዙ ናቸው፣ ናፍቆታቸው አንድ እግዚአብሔር መንፈስ ቅዱስን ነው። ሌላ የሚናፍቁት ነገር የለም። በዚህ ጊዜ በአንድ ልብ ሆነው እግዚአብሔር ወልድ የነገራቸውን ተስፋ እየጠበቁ ባሉበት ሰዓት መድኃኔዓለም ኢየሱስ ክርስቶስ የተናገረውንም ስለማያስቀር በሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምራችሁ ስታነቡ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ አለ። ከየት? ከሰማይ እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠውበት የነበሩበትንም ቤት ሞላው አለ። አያችሁ፣ ምንድነው የሞላው? አሁን ልብ በሉ፣ ነፋስ በሉ። ቆይ መንፈስ ቅዱስም በኋላ ነው የሚተረጎም። ምን ሞላው? ቤቱን ነፋስ። ቤትና ነፋስ ይስማማሉ። እንኳን ድምፅ ያለው ነፋስ ያውም ሰነፍ ገበሬ የሰራው ቤት ከሆነ ዝም ብሎ ትንሽ እንደው ትንሽ ነፋስ ነካስ ታረጋችሁ ፍልኩስ ነው የሚለው። ጀግና ገበሬ የሰራው ቤት ነው እንደው ብዙ ነፋስ እንኳን የሚቋቋም። ያ ነፋስ ቤቱን ሞላው አለ። ከሰማይ የመጣ ነው። ከየትን መሰላችሁ? ከሰማይ የመጣ ነፋስ። ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሞላው አለ። ሐዋርያት ያን ጊዜ ምን ተሰማቸው? የመጣው ነፋስ ነው። የመጣው እንግዳ ነው። አይተውት የማያውቁ ነገር ነው። ድምፁም ያስደነግጥ ነው። በእነሱ ሕሊና የሚታሰብ አይደለም። ግን የሚያስችል ነፋስ። ምን የሚል ነፋስ? ምን አይነት ነፋስ? የሚያስችል፣ የሚቻል፣ የሚችል ነፋስ። ይችላል፣ ሁሉን ቻይ ነፋስ። ያስችላል፣ ሐዋርያት እንዲችሉ ማድረግ የሚችል ነፋስ። ይቻላል፣ በሐዋርያት ልብ የሚቻል ነፋስ ቤቱን ሞላው። እንዲህ አይነቱ ነፋስ ቤታችንን ይሙላልን። በዚህ ሲገረሙ፣ በዚህ ሲደናገጡ እንደገና ደግሞ እንደ እሳት የተከፋፈሉ ልሳኖች። ሁለቱ አይስማሙም። እሳትና ነፋስ ይስማማል?
ማን ያሸንፋል? ንገሩኝ። ትምህርቴን ልጠቀልል ነው። ማን ያሸንፋል? እሳትና ነፋስ ማን ያሸንፋ? አቢ ነፋስ ለምን? ምን ስለሚያደርገው? ጎበዝ። ማንም ያሸንፈው? ነፋስ ምን ያደርገዋል? ማጥፋት ብቻ ነው። ግን እንደገና ኃይል ሳይጨምርበትም አይጨምርበትም ወይ? እንደ አንዳንድ ነፋስ እኮ እሳቱን ምን ይለዋል? ያግለዋል። አዎ። ስለዚህ ይስማማሉ ማለት ነው። ሁለቱ በጋራ የሚሰሩበት ወቅት አለ ማለት ነው። አንዳንዴ ይጠፋፋሉ፣ አንዳንዴ በጋራ ይለማሉ። ነፋሱ እሳቱን ሲለው ኃይል ያመጣል። እናቶቻችን ቁጭ ብላችሁ የምታርገበግቡ ለማጥፋት ነው? ምን ለማድረግ ነው? ነፋስ እንዲህ ስታረጉ ምን እያደረጋችሁ ነው? እና ተመልከቱ፣ ይጠፋፋሉም በጋራ ያለማሉ። ማንና ማን? እሳትና ነፋስ። ሁለቱም በዚያ ቤት ሞላ። ሐሳባችን እሱ ላይ ነው። እንደ እሳት የተከፋፈሉ ልሳኖች ታዩአቸው። እንደ ላንቃ። አሁን እሳት ስታነዱ አንዳንድ በጣም የመስቀል ደመራ ታስታውሳላችሁ? ሲነድ እሳት ሁሉ ጉርድ 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 ብሎ ሲወድቅ ይታያል። እንጨት የለውም እኮ ግን ነዲዱ ላቡ ራሱ ጉርድ እያለ ሲወድቅ፣ ልክ እንደዛ የተከፋፈሉ ልሳኖች ታዩአቸውና በእያንዳንዱ ላይም ተቀመጡባቸው ይላል። ተመልከቱ። ምኖቹ ናቸው? ምኖቹ? እሳት አቃጠሏቸው አይደለም፣ አስደነገጧቸው አይደለም፣ በሏቸው አይደለም፣ አጠፏቸው አይደለም። ምን አሏቸው? ተቀመጡባቸው፣ ተዋሃዷቸው ማለት ነው። የማርያም ቤት ምን የታደለ ቤት ነው ምእመናን! አንቺ ማርያም ቤትሽን ለመንፈስ ቅዱስ ማደሪያ ለሆኑ ለሐዋርያት ኑሩበት። በችግር ጊዜ ቤት የላችሁ፣ ቤታችሁ ክርስቶስ ሙቶባችኋል ብለሽ የፈቀድሽ ማርያም ምን የታደልሽ ነሽ! የማርቆስ እናት ማርያም እንጀራችሁ ክርስቶስ ሙቷል፣ ግን ሞትን በኃይሉ ድል አድርጎ ተነስቷል። ቢሆንም ዛሬ እንደሱ የሚያጽናናችሁ የለም። ቤታችሁ ነው ያልሽ ማርያም ምን የታደልሽ ነሽ! ሐዋርያት ቤት የላችሁም እረፉ ያልሽ ማርያም ምን የታደልሽ ነሽ! ማንን ነው እኔና እናንተ የምናስተናግድ? ሐዋርያትን እንደ ማርያም ፈቅደን ቤታችን ተስተናገዱበት እንዲሆን ወይስ ሌላ ባዕድ አምልኮ ነው የሚስተናገድበት ይሆን? የማርያምን ልብ ለሁላችን መድኃኔዓለም ያድለን። የማርቆስ እናት እሷ ቤት ነው የሁሉ ተአምር የሚሰራው። የመጀመሪያዋ ቤተ ክርስቲያን ተብላ የተጠራች ሐዋርያት የተሰባሰቡባት፣ ሰብዓ አርድእት የተሰባሰቡባት፣ ቅዱሳት አንስት የተሰባሰቡባት፣ የማርያምን ቤት እንደ መጠለያ አድርገው የከተሙባት ያች የማርያም ቤት ነፋስ መጣ አልገለበጠውም፣ እሳት ወረደ አላቃጠለውም። ምክንያቱም የወረደው ነፋስና እሳት የሚያቃጥል የሚያቃጥል ነው። ኃጢአትን የሚያቃጥል ለጽድቅ የሚያተጋ ነፋስ ነው። ቤት የማይገለብጥ ኃጢአትን ገለባብጦ ለጽድቅ የሚያቆም ነፋስ በማርያም መግደላዊት ቤት በማርያም የማርቆስ እናት ቤት ተስተናገደ። ያን ጊዜ እንደ እሳት የተከፋፈሉ ልሳኖች በእነሱ ላይ ተቀመጡባቸው። ሁሉም በመንፈስ ቅዱስ ተሞሉ። ክብር ምስጋና ለአምላካችን ይሁን። ሁሉም ልብ በሉ፣ በመንፈስ ቅዱስ ሐዋርያት። ዛሬ ርደተ መንፈስ ቅዱስ ብለን የምንጠራው መንፈስ ቅዱስ ከዚህ የሌለ ከዚያ የሚመጣ ነው ማለት አይደለም። ምን ማለት ነው ታዲያ ካላችሁ፣ መንፈስ ቅዱስ በሐዋርያት ላይ ወረደ ማለት እነሱን የተዋሃደበት እነሱን ስራ ያስጀመረበት ዕለት ነው ማለት ነው። ለሐዋርያት የሥራ መጀመሪያ ነው ዛሬ። የሐዋርያት ፍርሃት የራቀበት ነው ዛሬ። ለሐዋርያት የወንጌል በር የተከፈተበት ነው ዛሬ። ለሐዋርያት ነገሥታትን እንዳይፈሩ አጋንንትን እንዲያሸብሩ ያረቂቅ መንፈስ በልቡናቸው ያደረበት ዕለት ነው መንፈስ ቅዱስ። እሱማ የት ይሄዳል? የት ስታጡ ያውቃል? አምጻኤ ዓለማት ፈጣሪ ዓለማት ነው። ነገር ግን ያ በእሳት አምሳል የመጣው መንፈስ በነፋስ አምሳል የመጣው መንፈስ ቤቱን ሞልቶ በልባቸው ለምን አደረ ከተባለ ነፋስ ዋናነት በነፋስ
ነፋስ ግርዱን ከእንክርዳዱን ከምርቱ ምርቱን ከገለባ የሚለይ ነው ነፋስ። ገበሬ አበራይቶ መጨረሻ ላይ ወደ ላይ ነው የሚያጉነው እህሉን። ለምን? ከሩቀት የሚመጣ ነፋስ ገለባውን ወስዶ ፍሬውን እንዲተውለት። መንፈስ ቅዱስ በአምሳለ ነፋስ መምጣቱ ለምንድን ነው ከተባለ መንፈስ ቅዱስ በሐዋርያት ላይ ካደረ በኋላ ከዚህ በኋላ እናንተም ነፋስ ምርትን ከገለባ እንደሚለይ እናንተም መናፍቁን ከጻድቅ ኃጥኡን ከጻድቅ ከሃዲውን ከአማኒ ትለያላችሁ። አንድም እናንተ እንደ ነፋስ ይህ መንፈስ ቅዱስ በነፋስ አምሳል የሚሰጥ የማይታይ ረቂቅ አምላክ እንደሆነ ታስተምራላችሁ ብሎ መንፈስ ቅዱስ በነፋስ እሳት መጥቶ ቤታቸውን ሞላቸው። አንዱ በእሳት አምሳል መገለጡ ደግሞ እሳት ሲያቃጥል ነፋስ ነው። ክህደትን እንዲህ ታቃጥሉታላችሁ ማለቱ ነው። ጥርጥርን ታቃጥላላችሁ። እሳት ያበስላል። በወንጌል ጥሬ የነበረውን ወንጌልን እያስተማራችሁ ታበስሉታላችሁ ሲላቸው እኮ ነው ሐዋርያትን። እሳት የምግብ ማብሰያ ነው፣ ክፉንም ይቀጣል። እናንተም ክፉዎችን እነ ሐናንያን ትቀጡበታላችሁ፣ ሌሎቹን ደግሞ ታበስሉበትና ወደ ጎተራዋ ወደ መንግሥተ ሰማያት ታመጡበታላችሁ ብሎ ራሱ መንፈስ ቅዱስ ባወቀ በአምሳለ እሳት ወርዶ ተዋሃዳቸው። ያን ጊዜ ሁሉም ማንን ተሞሉ? ምእመናን ማንን ተሞሉ? መንፈስ ቅዱስን ተሞሉና 71 ቋንቋ ተገለጠላቸው። ስንት ቋንቋ? ስንት ነበራቸው? መጀመሪያ 1 ቋንቋ ያውቁ ነበር። ከዛ በኋላ ስንት ተጨመረላቸው? አጨብጭቡላቸው ለሐዋርያት። 72 ቋንቋ በጥረው የሚናገሩ ናቸው። አሁን እኛ ዛሬ እንግሊዘኛ ትንሽ እንደኔ ሚንተፋተፍ ወይም ደግሞ ግዕዝ ሚችል ወይም ደግሞ ወላይተኛ ሚችል የሆነ ሚችል ሲሆን እኔ እኮ ባለ 4 ቋንቋ ነው እያለ ይኩራራል አይደል? ሐዋርያት ግን ስንት ቋንቋ ነበራቸው? 71 ነበራቸው። ስንት አይደለም 1 ነበራቸው። ስንት ተጨመረላቸው? 71 ተጨምሮ 72 ቋንቋ ሲናገሩ ወቅቱ ለበዓል ከሩቅ አገር መጥተው ወደ ኢየሩሳሌም የሚሰግዱ ምዕመናን የተሰበሰቡበት ስለነበረ ይልቁንም ወንጌላዊ ሉቃስ እንደመዘገበልን ቁጥር 10 ጀምራችሁ ስታነቡ በፍርግያ በጵንፍልያ በግብፅ በቀሬና በኩል ባሉት በሊቢያ ወረዳዎች የተሰባሰቡ እያንዳንዱ የተለያዩ ቋንቋ የሚናገሩ ምዕመናን ነበሩ እና እነዚህ ሁሉ ተሰባስበው ባሉበት ሰዓት ሐዋርያት 1 ቋንቋ ብቻ ይችሉ የነበሩት የእውነት መንፈስ ልባቸው ሲሞላ 72 ቋንቋ ቅልጥፍጥፍጥፍ አድርገው እየተናገሩ ለሁሉም ሰው ወንጌልን እንደሚገባው አድርገው በዚያው ቀን ሰበኩ። ተመልከቱ። መቼ? ዛሬ በሉ። መቼ ነው ያ? ዛሬ ምንድነው? መንፈስ ቅዱስ ምን ያለበት ነው? የወረደበት። በማን ላይ? በሐዋርያት በ120 ቤተሰብ ላይ የወረደበት ቀን ነው። እንኳን ሌላ እመቤታችን ቅድስት ድንግል ማርያም ነበረች ደስ እያላት የኔና የእናንተ እናት ድንግል በመንፈስ ቅዱስ ሲሞሉ ሐዋርያት ያ ቤት በብርሃን ሲሞላ ጽርሐ ጽዮን የጽርሐ ጽዮን ያ የሐዋርያት አዳራሽ ሐዋርያት የነበሩባት ቤተ ክርስቲያን የማርያም ቤት መንፈስ ቅዱስ ሐዋርያትን ሌሎቹንም ሁሉ ሲሞላቸው እመቤታችን ነበረች። በየቋንቋ ሲናገሩ ሕዝቡ ገረማቸውና እነዚህ ሰዎች ሽማግሌው ጴጥሮስ ትናንት የምናውቀው 1 ቋንቋ እንኳን አቀላጥፎ ማይናገር ይሄ እንድርያስስ እንጀራ ተሸክሞ 5 እንጀራ ሲያበረክት ጌታ 2 ዓሣ ሲያበረክት እንጀራ አቅራቢ ያልነበረ አናውቀውም ይላሉ። ብዙ ጊዜ እኔና እናንተ ምንለካ ሰዎችን በትናንት ማንነታቸው ነው። ወዳጄ ትናንት ያጨስ የነበረ ዛሬ ጻድቅ ሆኖ እንደሚመጣ እንዳትጠራጠር። ትናንትና ኃጢአተኛ ሐሜተኛ የነበረ ዛሬ አንደበቱ ለጸሎት የተዘጋጀ ስለት ሆኖ እንደሚመለስ ምን ታውቃለህ? ሰው በትናንት ማንነቱ አይለካም። ስለዚህ ትናንት እንዲነበሩ የራሳቸውን ቋንቋ እንኳን በደንብ ማይናገሩ የነበሩ ምንድነው በየራሳችን ቋንቋ እንዲህ ሲናገሩ የምንሰማቸው እያሉ እየተገረሙ ሳሉ ከመካከል አንዳንድ አሿፊ አይጠፋም። መቼም በጎ ስራ ሲሰራ በጎን በኩል ደግሞ የሚያሾፈውን ታውቃላችሁ። ስራ ማይወድ ሰው ሁልጊዜ ሐሜተኛ ነው።
ስራ ማይወድ ሰው ነገ የተስተካከሉ ነገሮችን ለመበተን ነው። መንፈስ ቅዱስ የሌለበት ሰው ሁልጊዜም የርኩሱን መንፈስ ስራ አስፈጻሚ ሆኖ ይሰራል። እና አንዳንዶች እንዲያሉ ሁሉም ተገረሙ ይላል። አያችሁ፣ ሁሉም ተገረሙ፣ አመንትተውም እርስ በርሳቸው እንጃ ይህ ነገር ምን ይሆን አሉ ይላል። እንዴ ከዛ ከመሃል አንዳንዶቹ እጃቸውን እያወጡ የለም ጴጥሮስ ዝም ብሎ ነው የሚለፈልፍ የሚለውም ደግሞ አለ። አያችሁ፣ አረታዋቸውን ዝም ብሎ ነው የሚለፈልፉ። የጎሽ ጠጅ ጠጥተው ነው፣ ድፍርስ ጠጅ ማለት ነው፣ ያልጠራ የተበላሸ ጠጅ ጠጥተው የሆነ ያልሆነውን ይቀባጥራሉ። ስለዚህ ሰክረው ነው አሏቸው። ምን ብለው ነው ምእመናን? ሐዋርያት ሰክረዋል አልሰከሩም? አዎ ሰክረዋል በሉኝ። ሰክረው ነው አልሰከሩም? ሰክረዋል በሉ። አዎ ሰክረዋል፣ በደንብ ነው የሰከሩ። ሰክረዋል አልሰከሩም? ያጠጣችኋቸው አትምሰሉ። ሰክረዋል አልሰከሩም? አዎ ሰክረዋል። ምን ጠጥተው? መንፈስ ቅዱስን ነዋ። ስኩራነ መንፈስ ናቸው፣ ሰክረዋል። ይህንን ሲናገሩ ቅዱስ ጴጥሮስ አሁን ሐዋርያት ሰከሩ የሚለው ቋንቋ አልተመቸውም። ለምን? ሐዋርያት ሰከሩ ማለት መንፈስ ቅዱስን መሳደብ ነውና። ያን ጊዜ ነው ቅዱስ ጴጥሮስ ብድግ ተነሳ። የለም አለ። ያ ፈሪው ጴጥሮስ ስራ ጀመረ። ይውላችሁ ማን ሲያድርበት? ከዛ በፊት እኮ ቤቱን ዘግቶ ክርስቶስ ሙቶ ከተነሳ በኋላ ፈርቶ ተጨንቆ ነው የነበረ። መንፈስ ቅዱስ ከወረደ በልቡ ካደረ በኋላ ግን ጴጥሮስ ብድግ አለ። ስራ ተጀመረ ማለት አሁን ነው ምእመናን። ብድግ ተነሳ። አዎ አለ። እኛ እንደምታዩን እናንተ እንደምትሉን አይደለንም። ድምፁን ከፍ አደረገና በኢየሩሳሌም የምትኖሩ ሁላችሁ እኛ ጠጅ ያመጣልን የለ፣ ጠላ ያመጣልን የለ፣ አረቄ ያመጣልን የለ፣ ሚጠጣ ነገር ያመጣልን የለ። እናንተ እንደምትሉን እናንተ እንደምታሙን አይነት መጠጥ የጠጣን ሰዎች አይደለንም አለ። ደግሞስ ቢጠጣ ቢሰከር በዚህ ሰዓት ይሰከራልን? ሰዓቱ 3 ሰዓት ነበረ። ስንት ሰዓት ነበረ? አሁን በ3 ሰዓት የሚሰክር ሰው አለ? እንደ ወላይታ ንገሩኝ፣ አለ? ህፃናት እናንተ ዝም በሉ፣ እናንተ ታውቃላችሁ። ህፃናት እኮ ከእናንተ መካከል እስኪ ትዳር የከበደው ማን ነው ቢባል እኔ ነኝ ነው የሚሉ እና ህፃናትን አይመለከትም። ስለዚህ 3 ሰዓት የሚሰክር አለ አይደል? ቤት ይቁጠረው ጎበዞች አላሉ እዛ ጋር አለ። እሱን ነበር አምጥቶ እዚህ ማስከር፣ በመንፈስ ቅዱስ እንዲሰክር ማድረግ፣ አረቂውን ማስጣል፣ ጠጁን ማስጣል፣ ሌላውን ማስጣል፣ መንፈስ ቅዱስን እንዲታጠቅ ማድረግ፣ ሆዱ ጠጅ ከሚሞላው ልቡ መንፈስ ቅዱስ እንዲሞላ ማድረግ። በሆዱ ጠጅ እየሞላ በሆዱ ሲያስብ ይኖራል። በሆዱ አረቂ የሚሞላ በሆዱ ሲያስብ ይኖራል። በሆዱ ጠላና እንጀራ ብቻ የሚሞላ ስለ ሆድ ያስባል። በልቡ የሚሞላ ስለ ልብ ያስባል። ሆድና ልብ አንድ ናቸው አይደሉም ምእመናን? ሆድና ልብ ይውላችሁ፣ የሆዱ ያልቃል። እስኪ በሉ ሁላችሁ የሆዱ በሉ ያልቃል፣ የልብ ይዘልቃል። ዕውቀት በሆድ ነው በልብ ነው የሚያድረው። ጎበዞች በምን ያለው? በልብ። አያችሁ አሁን ቅድም ያመጣነውን አሁን ልብ ደግሞ የማን ምሳሌ ነው ብለናል? ጎበዝ። አዎ ስለዚህ ልብ ነው። ስለ ሆድ ሁልጊዜ ስለ ሆዱ የሚያስብ ሁልጊዜም ሆዳም ነው የሚሆነው። በልብ የሚያስብ ግን ለባዊ ሆኖ ነው የሚኖረው። እና ቅዱስ ጴጥሮስ በ3 ሰዓት ምኑ ተጠጥቶ ይሰከራል አለ? አልሰከርንም። ይልቁንም ለእናንተ እንደመሰላችሁ እነዚህ የሰከሩ ሰዎች አይደሉም አለ። ከቀኑ ገና 3 ሰዓት ነው፣ ሰክረን አይደለም። ግን ታዲያ ትንቢተ ነቢያት ሊፈጸም ነው አለ። ምንድነው ትንቢተ ነቢያት? ነቢዩ ኢዩኤልን አብዛኞቻችሁ ኦሪትን እናውቃለን ትላላችሁ፣ አላስታወሳችሁትምን? እነሆ ከመንፈሴ በመጨረሻ ቀን እንዲህ ይላል አለ፣ ስጋ በለበሰ ሁሉ ላይ መንፈሴን ምን እላለሁ? አፈሳለሁ ብሎ ተነግሯል። ያ ትንቢት ይፈጸም ዘንድ ግድ ሆነና እኛም ዕጣው ደርሶን የትንቢቱ መፈጸሚያ ሆነን ያ ይሆን ዘንድ ግድ ነው እንጂ እኛስ አልሰከርንም አለና ስብከቱን ተያያዘዋ ቅዱስ ጴጥሮስ። ያ ፈሪው ጴጥሮስ ለስብከት ተዘጋጀ። ያ ቤት ዘግቶ የሚውለው ጴጥሮስ ማስተማር ጀመረ። ምንን ተሞልቷልና?
መንፈስ ቅዱስን ተሞልቷልና ነገር የተሞላ ነገር ያመርታል። ቂም የተሞላ ቂም ያመርታል። አድማ ሱስ የሆነበት አድመኝነትን ያመርታል። መንፈስ ቅዱስን የተሞላ መንፈሳዊ ነገርን ይወዳል፣ ይናፍቃል። ስለዚህ አለ እኛስ አለ አልሰከርንም፣ ሌላም አልጠጣንም፣ ይልቁንም ታላቅ የሆነ የተስማማ ይልቁንም የጌታ ቀን ሳይመጣ ጨለማም ሳትጠልቅ አሁንኑ እናንተም ተዘጋጁ፣ ለንስሐ ራሳችሁን አዘጋጁ፣ እግዚአብሔርን እወቁ። ስብከቱን ተያያዘው። መንፈስ ቅዱስ ጠዋት ወርዶ ወዲያው ስራ ያስጀምራል። መንፈስ ቅዱስ ቀጠሮ የለውም። ምን ማለት ነው? መንፈሳዊ ነገር በውስጡ ያለበት ሰው ለበጎ ነገር ቀጠሮ አይሰጥም፣ ይሰራዋል። መንፈሳዊ ነገር በዚያው ሙቀት ይሰራል። ቅዱስ ጴጥሮስም ይሄን ነው ያደረገው። በአዲስ ልሳን ያ በ55 ዓመቱ የተጠራው ጴጥሮስ አሁን የ58 ዓመት ሽማግሌ ነው። በ58 ዓመቱ ግን አንደበተ ርቱዕ ሆኖ ወንጌልን ጀመረ። ምክንያቱም ሲጠራ 55 ዓመቱ ነው። ከዛ በኋላ 3 ዓመት ሲጨምሩበት 58 ዓመት ነው። በ58 ዓመቱ መንፈስ ቅዱስን ተሞልቶ ለካ መንፈስ ቅዱስ በአረጋውያንም ላይ ልደር ቢል ይችላል፣ በወጣቶች ላይ ልደር ቢል ይችላል፣ በሕፃናት ላይ ልደር ቢል ይችላል። እግዚአብሔር በሁሉም ስራ ያሰራልና እኛስ አልሰከርንም አለና ተነስቶ ስብከቱን አሽጎደጎደዋ ጀመረዋ ስራውን። ያን ጊዜ ህዝቡ በሙሉ በቅዱስ ጴጥሮስ ንግግር አመኑ። በደንብ አድርጋችሁ ጴጥሮስን አመስግኑት። አሁን በደንብ አድርጋችሁ ይህን ጀግና ሐዋርያ ፍርሃትን አርቆ መንፈስ ቅዱስን ሁሉም ተሞልተዋል። ግን ሊቀ ሐዋርያት ነው፣ እሱ መናገር አለበት ተብሎ እሱ ተነስቶ ሲናገር ያን ጊዜ 3000 ምእመናን በዚች ጠዋት ዛሬ 3000 ኦርቶዶክሳውያን የተዋሕዶ ልጆች አምነው ለነ ቅዱስ ጴጥሮስ እጅ የሰጡበት ቀን ነው። እነ ጴጥሮስን አመስግኗቸው በደንብ አድርጋችሁ። በአንዲት ጠዋት መንፈስ ቅዱስ ስራ ሲጀምር እንደዚህ ነው። ተመልከቱ። ከዚህ በኋላ ነው ሰብሰብ ብለው ምን ተንግበር፣ ምን እናድርግ? ጴጥሮስ ሰማናል። አሁን እንግዲህ ንስሐ ግቡ፣ ተጠመቁ አለ። በሥላሴ ስም ተጠመቁ፣ ንስሐ ግቡ አለ። 3000 ምእመናን በዛሬው ዕለት ቅዱስ ጴጥሮስ ሁሉም መንፈስ ቅዱስን በተሞሉበት ቀን በአንድ ስብከት 3000 ምእመናን ያሳመነበት ቀን ነው። እንጠቅለው። ስለዚህ ሁሉም መንፈስ ቅዱስን ተሞሉ አለ። እነማን? ሐዋርያት፣ 70 አርድእት፣ በዚያ የነበሩ 120 ቤተሰቦች በሙሉ መንፈስ ቅዱስን ቋንቋ 72 ቋንቋ 15 ቋንቋ የተገለጠለት አለ። 3 ሚያውቅ አለ፣ 30 ሚያውቅ አለ፣ 50 ሚያውቅ አለ። እንደ መጠኑ እግዚአብሔር ባወቀ ሰጧቸዋል። ለሐዋርያት ግን ዛሬ 72 ቋንቋ አውቀው ይሄንን ይዘው ስራ የጀመሩበት ነው። መንፈስ ቅዱስ ማን ነው ካላችሁ እግዚአብሔር ነው። ምን የሚያደርግ? በልብ የሚሞላ ልክ የኛ እስትንፋስ እንዳለን ሁሉ ያ የወልድ እስትንፋስ ብለን የምንጠራው ከሶስቱ አካላት አንዱ አካል እግዚአብሔር መንፈስ ቅዱስ ዛሬ ባለ ጰራቅሊጦስ ብለን የምንጠራው መንፈስ ቅዱስ ነው። ባለ ጰራቅሊጦስ መጽንዒ የሚያጸና፣ መንጽሒ የሚያነጻ፣ ናዛዚ የሚያረጋጋ፣ መስተፍስሒ የሚያስደስት፣ ወሃቢ የሚሰጥ፣ በየቀኑ የሚሰጥ መንፈስ ቅዱስ አምላክ ነው። ለዚህ ነው በቅዳሴያችን ላይ ሁልጊዜ ፈኑ ጸጋ መንፈስ ቅዱስ ጨርሱት እስቲ በሉ እንጂ ላይሌና አይደለም እንለው። የመንፈስ ቅዱስን ሀብት አንድም መንፈስ ቅዱስ ራስህ ሀብት ሆነ ተሰጠን እደርብን ብለን በቅዳሴ መካከል ፈኑ ጸጋ መንፈስ ቅዱስ ላይሌና ሳይባል ይውላል ቅዳሴ ላይ። እሺ አሐዱ አብ ቅዱስ ሳይባል ቅዳሴ ይገባል። አሐዱ ወልድ ቅዱስ ሳይባል ቅዳሴ ይጀመራል። አሐዱ ውእቱ መንፈስ ቅዱስ ሳይባል ቅዳሴ አለ። ለምን? መንፈስ ቅዱስ ምን ስለሆነ? አምላክ ስለሆነ። ከዛስ በልባችን የሚያድር ስራ የሚያሰራ በጎ ስራ የሚያሰራ መንፈስ ቅዱስ ነው። ስለዚህ ነው እንግዲህ በዚህ መንፈስ ቅዱስ ማን ነው ለሚለው ከሶስቱ አካል አንዱ አካል ከሶስቱ ቅዱስ አንዱ ቅዱስ መሆኑን ተረድተን የመንፈስ ቅዱስን አምላክነት እንድናውቅ በዚህ ታላቅ ገዳም በዚህ ጥንታዊ ገዳም
መንፈስ ቅዱስ ድሮም አልተለየውም። ይህን ገዳም እግዚአብሔር በሚያውቀው ታላላቅ ሰዎች በሚወጡበት እግዚአብሔር ሥራ የሚሰራባቸው ሰዎች ባሉበት በዚህ ገዳም መንፈስ ቅዱስ አልተለየም። ቅድም እንደውም ፕሮግራም መሪው መምራችንም መንፈስ ቅዱስ ታቦቱ በዚህ ገብቷል እያሉ ነበረ። ያው ታቦት ወይም ጽላት የሚለውን ለመግለጽ ነው እንጂ ይሄንን ቦታ መንፈስ ቅዱስ ተለይቶት ያውቃል? መስክሩ። ተለይቶት ያውቃል? ቤተ ክርስቲያንን መንፈስ ቅዱስ ተለይቷት ያውቃል? አያውቅም። ነገር ግን ቅድም መግቢያ ላይ እንዳልኋችሁ መንፈስ ቅዱስ ማን ነው የሚለውን ትውልዱ በደንብ እያወቀው ስላይደለ ልክ ታቦቱ እግዚአብሔር አብ ታቦት በየቦታው አለ፣ እግዚአብሔር ወልድ ታቦት ወይም ደግሞ መድኃኔዓለም ብለን በየቦታው አለ። ምናልባት ከዚህም መድኃኔዓለም እንዳለ ሰምቻለሁ። አያችሁ። በቀጣይ ደግሞ ማን ያውቃል? ደግሞ አንድ ሊጨመር ይችል ይሆናል። እግዚአብሔር መንፈስ ቅዱስ ካለ እግዚአብሔር ወልድ ካለ ማን ይቀራል ማለት ነው? ለማንኛውም እኔ እዛ ውስጥ አልገባም። ምክንያቱም እግዚአብሔር ወልድ ካለ ማን አለ? እግዚአብሔር ወልድ ካለ እግዚአብሔር መንፈስ ቅዱስም እግዚአብሔር አብም አለ አይደል እንዴ? ህልዋን ናቸው። ግን ትልቁ መልእክቴ ምንድነው? መንፈስ ቅዱስ ማን ነው የሚለውን ትውልዱ በደንብ እያወቀው ስላልሆነ በባለ ወልድ የተሰየሙ ብዙ አብያተ ክርስቲያናት አሉ። በእግዚአብሔር አብ የተሰየሙ ብዙ አብያተ ክርስቲያናት አሉ። በባለ ጰራቅሊጦስ ወይም በባለ መንፈስ ቅዱስ የተሰየሙ እንኳን በአዲስ አበባ እንኳን አንድ ነው ያለ። እውነት ለመናገር ያም ሆኖ እንዲያውም ታውቃላችሁ አይደል ጎላ ሚካኤል የሚባል አዲስ አበባ እና መንፈስ ቅዱስን ሰው አላውቀው ብሎ እግዚአብሔር ያሳያችሁ። ባለ መንፈስ ቅዱስ ታቦቱ ወጥቶ ልክ እንደዚህ ንግስ ሲባል ሰው ትንሽ ሆነ። አረ እንዴት ነው ይሄ ነገር ሲባል መንፈስ ቅዱስን ሰው አላውቀው አለ። እግዚአብሔር ያሳያችሁ። አምላክን አላውቀው አለ ይባላል። በኋላ እስኪ ተመካክረው ሚካኤልን እንጨምር ተብሎ ይውላችሁ የሚካኤል ቀን ህዝቡ በደንብ ሆኖ መጣ ግልብጥ ብሎ። ከመንፈስ ቅዱስ ቀን የቅዱስ ሚካኤል ቀን ህዝቡ ጎልቶ በጣም በዝቶ መጣ። በዚያ ምክንያት ጎላ ሚካኤል ተባለ። ተመልከቱ እንጂ ጎላ ሚካኤል ማለት የንፍሮ መቀቀያ ማለት አይደለም። ጎላ ይባላል የንፍሮ መቀቀያ ያ የሚገኝበት ሰፈር አይደለም። ሚካኤል ጎልቶ ታየ ተብሎ በዚያ ምክንያት አሁን ብፁዕ አባታችን ሀገረ ስብከቱ መንፈስ ቅዱስ ከእግዚአብሔር አብ ከእግዚአብሔር ወልድ ጋር አንድ አምላክ መሆኑ በሚገባ መታወቅ አለበት። ይሄንን ምክንያት አድርገን ለትውልዱ ማስተማር አለብን በሚል ትንቢት የሚያናግረውን ይልቁንም መጽንዒ የሚያጸናውን የሚያስደስተው መንፈስ በልባችን ምን አይነት ስራ እንደሚሰራ ይልቁንም ደግሞ እኛ ምስጢረ ሥላሴ ስንል ያለ መንፈስ ቅዱስ የለም፣ ያለ ወልድ የለም፣ ያለ አብ የለም። ስለዚህ መታወቅ አለበት በሚል ባለ ጰራቅሊጦስ ወይም ባለ መንፈስ ቅዱስ በዚህ ቦታ ላይ እንዲከበር ታቦቱ በብፁዕ አባታችን ተባርኮ መንፈስ ቅዱስ ያልተለየው ቦታ ላይ እንደገና ደግሞ ጽላቱ ገብቶ ዛሬ እያከበርን ነው። በሁላቸውም መንፈስ ቅዱስ ሞላባቸው እንደተባለ በእኔና በእናንተ መንፈስ ቅዱስ አድሮብናል። ደስ ይበላችሁ ምእመናን፣ እንኳን ደስ አላችሁ ለማለት ነው። አዎ፣ ስለዚህ መንፈስ ቅዱስ በዚሁ አጋጣሚ የምታስቀዱስ ሰዎች እኔም ብፁዕ አባታችንም አላሉኝም ሌሎችም አላሉኝም። ምናልባት በዓለ መንፈስ ቅዱስ መቼ ነው የሚከበር? ወርሃዊ በዓሉስ መቼ ነው? እንዴት ነው የምናስቀድስ? ስንዴ መስፈር እንፈልጋለን፣ ጧፍ ማምጣት እንፈልጋለን፣ ዕጣን ማምጣት እንፈልጋለን፣ በቅዳሴ ስማችን ማስጠራት እንፈልጋለን። በመንፈስ ቅዱስ ቀን ልክ መድኃኔዓለም በ27 እንደሚከበረው መንፈስ ቅዱስ ደግሞ መቼ ነው ቀኑ የምትሉ ሰዎች ካላችሁ ልንገራችሁ። አዎ ይህን ነገር የምትሉ አጨብጭቡ። እኛ በደንብ አድርገን ቅዳሴውን ማስቀደስ አለብን፣ መገበሪያውን ሁሉ እያመጣን የምትሉ አጨብጭቡ። የብፁዕ አባታችን ቡራኪ ይለያችሁ። ሁልጊዜ ወር በገባ በ18 ነው አይደል? ሁልጊዜ ወር በገባ በ18 በዓለ መንፈስ ቅዱስ ይታወሳል። ምን ማለት መሰላችሁ? ጥንተ ጰራቅሊጦስ ግንቦት 18 ነው። ለምሳሌ ጥንተ ስቅለት መቼ ነው? መጋቢት 27 አይደል? ልክ እንደዛ ሁሉ ጥንተ ጰራቅሊጦስ ወይም መንፈስ ቅዱስ ጥንት መጀመሪያ የወረደበት መቼ ነው ማለት ነው? በሉ ያዙ። መቼ ነው? አሁን መቼ እየመጣችሁ ታስቀድሳላችሁ ማለት ነው? በ18 ሁልጊዜም ወርሃዊ በዓል እንደ መድኃኔዓለም የሚታሰብበት
ዕለት ነው ማለት ነው። ስለዚህ ያን ጊዜ መገበሪያውን፣ ዕጣኑን፣ ጧፉን እያመጣችሁ ስማችሁን እያስጠራችሁ አጸደ ማርያም አስካለ ማርያም እየተባላችሁ ማስቀደስ ይገባል። እግዚአብሔር አምላካችን መንፈስ ቅዱስ ዛሬ በሐዋርያት ላይ ምስጢር እንደገለጠ በእውነት በዚህ ቦታ ላይ መንፈስ ቅዱስ ባይለየውም የበለጠ ስራ እየተሰራ እንዳለ ማመልከቻ ማሳያ ብፁዕ አባታችንንም ራሱ መንፈስ ቅዱስ ነው ያመለከታቸው። እዚህ አካባቢ እኔ በደንብ አልታወቅም፣ ስለዚህ ያምጡኝ ብሎ ስራ አሰርቷቸዋል ማለት ነው። አያችሁ፣ መንፈስ ቅዱስ የሌለበት ሰው ስራ አይሰራም። ስለዚህ መንፈስ ቅዱስ ልቡን የለኮሰው ሰው ደግሞ የነካው ሰው ደግሞ ግለቱ አይቀሰቅስም፣ እየጋለ ሌላ ስራ ይሰራል። ሌላ ከዚህ የበለጠ ስራ የሚሰራበት ድንቅ ሀገረ ስብከት በዚህ ሀገረ ስብከት በእውነት ይህን የመሰለ መንፈሳዊ ነገር የሚሰራበት የአብነት ትምህርት ቤት የሚስፋፋበት ልማት እንደ ጉድ የሚለማበት ግሩም ሀገረ ስብከት። እነዚህ የምታዩቸው ሁሉ ደቀ መዛሙርት ከዚህ በኋላ መንፈስ ቅዱስ እናንተ አሁን የደቀ መዛሙርቱ የመጨረሻ መልእክት አለኝ። ይኸውላችሁ እንግዲህ በ18 ጉባኤ ቤት እንዳጠፉ። እሺ እስቲ የቆሎ ተማሪዎች እጃችሁን አውጡ። የቆሎ ተማሪዎች ከፍ ቆሎ ትምህርት የምትማሩ የሻይ ተማሪ ብል ብዙ ሰው ያወጣል። እስቲ በሉ ከፍ አድርጉ። ወደ ገጠር ሄደው ነው እያሉ ብፁዕ አባታችን ያላችሁት ትነግሯቸዋላችሁ። እሺ ያላችሁት በ18 ሁልጊዜም ከየት አይጠፋም? ከጉባኤ ቤት አይጠፋም አይደል ብፁዕ አባታችን። ምክንያቱም መንፈስ ቅዱስ በየወሩ በነገራችን ላይ ቀን ተከፍሎ የሚወርድ መንፈስ የለንም። ግን ደግሞ በጉባኤ ቤት አባቶቻችን ብሂል አላቸው። በየወሩ ልክ በ18 ግንቦት 18 ለሐዋርያት እንደወረደ በ18 አትጥፉ አንዱ። ከዛ ውጭ ግን ዛሬ በቅኔ ቤትም ያሉ በመጽሐፍ ቤትም ያሉ በአቋቋም ቤትም ያሉ በዛሬዋ ዕለት ባለ ጰራቅሊጦስ ቤቱ ተኝቶ የሚያድር ተማሪ የለም። አስታውሳለሁ የዛሬ 19 ዓመት አካባቢ መሰለኝ እዚያ ጨጎዴሃና ከሊቀ ሊቃውንት ያሬድ ሽፈራው ጉባኤ ቤት ወደ 700 ተማሪ ነበር ያን ጊዜ። እና ልክ ጎጆው ጠቦ ውጭ ላይ ማደሪያ ቢጠፋ ከሌላ ቦታ ሁሉ መጥቶ ውጭ ላይ ተኝቶ ያደሩ ተማሪዎችን አስታውሳለሁ። ማን ይመጣል በማለት መንፈስ ቅዱስ ያድርብናል። ደግሞ እንደ እምነት አይሆንም ምእመናን። ያመነ ለሚያምን ሁሉ ለሚያምን ምን ይሆናል? ለሚያምን ነው፣ ይቻላል። ስለዚህ መንፈስ ቅዱስ ማን ነው? አምላካችን እግዚአብሔር ነውና በእውነት ስራ የሚያሰራን ወደ በጎም ይመልሰን፣ ከኃጢአታችን የሚያነጻን፣ ከክፉ ነገር የሚጠብቀን፣ መንግስተ ሰማያትን የሚያወርሰን አምላካችን መንፈስ ቅዱስ ከአብ ከወልድ ጋር አንድ አምላክ ብለን የምናምነው ረቂቅ መንፈስ ባህሪያዊ ሕይወት አክባሪ ሕይወት ነውና በሐዋርያት በሁሉም ላይ መንፈስ እንደሞላባቸው ከኔና ከእናንተም ሳይለይ እንድንኖር የአምላካችን በጎ ፈቃዱ ይሁንልን። በአንድነት ሳሉ በሁሉም በልባቸው መንፈስ ቅዱስ ሞላባቸው። በአንድነት ስለሆኑ መንፈስ ቅዱስ ሞልቶባቸዋል። እኔና እናንተም አንድነት ያስፈልገናል። መከፋፈል ሳያስፈልገን ቋንቋ ለበጎ ነገር መጠቀም። ቋንቋ ጥሩ ነው፣ ሐዋርያትም ሰጥቷቸዋል። ግን እንደ ሰባ ሰናኦር የምንጠፋፋበት እንዳይሆን፣ ቋንቋችን የተቀያየረ እንዳይሆን፣ የያዝነው ቋንቋ መኩራሪያ ከሰው ጋር እገሌን ለማጥቂያ እንዳይሆን መንፈሳዊ ስራ ምንሰራበት ለሀገር የሚጠቅም ስራ ምንሰራበት እንዲሆን ግን የቤተ ክርስቲያን መልእክት ነው። እግዚአብሔር መንፈስ ቅዱስ በሁላችንም ይደርብን፣ ክፉን ያርቅልን።